ዛሬ በዚህ ቪዲዮ የምናወራው ዩቲዩብ አዲስ ላወጣቸው ህጎችና ከዚህ በኋላ ዩቲዩብ ቪዲዮ ስንሰራ ማድረግ የሌለብንና ማድረግ ደግሞ የሚገባንን ነገሮች በዚህ ቪዲዮ የምናይ ይሆናል ማለት ነው። ስለዚህ ይሄን ቪዲዮ በጥሞና እስከ መጨረሻው ድረስ ተከታትላችሁ እዩ። ምክንያቱም አዲስ ዩቲዩብ ለመጀመር የምትመጡ ልጆች ዩቲዩብ ከናንካቴሮን ህግ ቀይሮ አዲስ ህግ ዘርግቷል ማለት ነው። እሺ ዩቲዩብ ኤአይ ከመጣ በኋላ አዳዲስ ህጎችን በየጊዜው አፕዴት ያደርጋል ራሱ ላይ ማለት ነው። ስለዚህ አሁን ከኤአይ ጋር የሚያገናኘን ነገር የምናወራ ይሆናል ማለት ነው። አሁን ላይ 2026 ላይ አዳዲስ አፕዴት ያደረገን ዩቲዩብ ማለት ነው ምን አለ በፊት የሰው ቪዲዮ አፕሎድ ስናደርግ ኮፒራይት አድርጎ ያወርደዋል ወይ በድምጽ ወይ ደግሞ በአንዳንድ ነገር ኮፒራይት አድርጎ ያወርደዋል። አሁን ላይ ግን ዩቲዩብ አዲስ አሰራር ይዞ የመጣው ከኤአይ ጋር በመመሳጠር የማንንም ቪዲዮ ዳውንሎድ አድርገን ከኋላ ያስገቡትን ዘፈንም ይሁን ድምጻቸውን አጥፍተን የኛን ዘፈን ወይም ደግሞ የኛን ድምጽ አስገብተን አፕሎድ ብናደርገው የቪዲዮን ወይም ደግሞ ቪዲዮ የምንለቀውን ቪዲዮ ሴንስ አድርጎ ይሄ ቪዲዮ ከየት ነው የመጣው ብሎ ኮፒራይት አድርጎ ያወርደዋል ማለት ነው ፐርማነንትሊ። ስለዚህ ምን ማድረግ ይጠበቅብናል? እሺ ዩቲዩብ ላይ ምን ማድረግ ይጠበቅብናል? በመጀመሪያ የቪዲዮውን ፍጥነት መቀነስ። የሰው ቪዲዮ አምተን የኛን ድምጽ አስገብተን የምንለቅ ከሆነ የቪዲዮውን ፍጥነት ወይ መቀነስ ወይ መጨመር ወይም ደግሞ መሀል ላይ በጣም ከፋፍለን አዳዲስ ነገሮች ወይ ፎቶዎች ማስገባት ይጠበቅብናል ማለት ነው እንጂ የሌላ ሰው ቪዲዮ ቀጥታ አምተን ድምጹን ብቻ ቀይረን አፕሎድ ብናደርገው ኮፒራይት አድርጎ አካውንታችንን ፐርማነንትሊ ሊዘጉት ይችላሉ ማለት ነው። አንደኛ ማስጠንቀቂያ ይሄ ነው። አሁን ደግሞ እዚህ ጋር የምትመለከቱት ቪዲዮአችሁን አፕሎድ ስታደርጉ ኤአይ ተጠቅማችኋል ወይስ ኤአይ አልተጠቀማችሁም ብሎ ይጠይቀናል ማለት ነው። ብዙ ሰዎች ኤአይ ተጠቅመናል ብለው ከላይ ያለችዋን ኦፕሽን ያበሯታል። እኛ ግን ምንድነው የምናደርገው? ሁለቱንም ሳናበራ እናልፋለን ወይም ደግሞ ኤአይ አልተጠቀምንም እንላለን። ግን ኤአይ ተጠቅመንበት ከሆነ የሰራነው ቪዲዮ ላይ ኤአይ ተጠቅመናል ብለን ማብራት ይጠበቅብናል ማለት ነው። ዩቲዩብ በጣም ብዙ ነገሮችን ይቀይራል አፕዴት እያደረገ በየጊዜው ማለት ነው። ግን ይሄ አሁን ኤአይ ብዬ አሳየዋችሁ እዚህ ጋር የምታበሯት ነገር በኤአይ የተሰራ ከሆነ ወይም ደግሞ ኤአይ ላይ የሰራችሁት ቪዲዮ ከሆነና ዩቲዩብ ላይ አመጣችሁ አፕሎድ ብታደርጉት ሞኔታይዝ አይሆንም። ያ ቪዲዮ ከፋይ የሚከፍል ቪዲዮ አይሆንም ማለት ነው። ምክንያቱም ዩቲዩብ አሁን ላይ የሰው ልጅ ክሬቲቪቲውን እያጣ ነው ወይም ደግሞ የፈጠራ ክህሎቱን እያጣ ነው ኤአይን በመጠቀም እዚህ ላይ ሜክ መኒ እያደረጉ ስለሆነ ብሎ በኤአይ የተሰራ ቪዲዮን ክፍያ እንዳይከፍል ያደርጋል ማለት ነው። ስለዚህ ያቺን ኦፕሽን ወይ አለማብራት ነው ወይ ደግሞ ሴንስ አድርጎ ሊያቀው ስለሚችል በኤአይ ክሬት የተደረጉ ቪዲዮአችን ላይ አለመጠቀም ይመረጣል ማለት ነው። በቀጣይ ደግሞ ዩቲዩብ በጣም አሁን ላይ ፎከስ እያደረገ የሚገኘው አድ ወይም ደግሞ ቪዲዮአችን ስለምን ይገልጻል የሚለው ነው። አሁን ለምሳሌ እኔ ስለ ቴክኖሎጂ ስለ ዩቲዩብ አሰራር ስለ የምጠቀማቸው አዶች የራሴ መሆን አለባቸው። ከሌላ ሰው ጋር አደራደሩ ተመሳሳይ መሆን የለበትም ማለት ነው። ስለዚህ የራሳችንን ታጎች መምረጥና ማስገባት ይጠበቅብናል። በቀጣይ ደግሞ የአንድን አፕሊኬሽን ስም መጥቀስ እዚህ ዩቲዩብ ላይ የሌላ አፕሊኬሽን ስሞችን ፕሮሞት ማድረግ ወይም ደግሞ ማስተዋወቅ አይፈቅድም። እንዲሁም ደግሞ ድርጅቶችን ስም የጠቀሱ እዚህ ጋር ማሞገስም የድርጅቱን ስም ማጥላላትም አይቻልም ማለት ነው። ዩቲዩብ ላይ አዲስ ህጎች ናቸው እነዚህም በጥሞና እንዳትረሷቸው ሴፍ አድርጉና ያዙት። እንዲሁም ደግሞ ዩቲዩብ ላይ አዲስ ቪዲዮ የምትፖስቱ ከሆነ ወይም ደግሞ አዲስ ዩቲዩብ ጀማሪ ከሆናችሁ ምን ማድረግ አለባችሁ? ቢያንስ በአንድ ሳምንት ውስጥ አንድ ቪዲዮ አፕሎድ ማድረግ አለባችሁ። ምክንያቱም ዩቲዩብ የሚሰራ ሰው ያበረታታል። ስለዚህ የእናንተን ቪዲዮ ቡስት እያደረገ ወይም ደግሞ ለሌሎች ሰዎች ሪኮመንድ ያደርግላቸዋል። ስልካቸውን ዩቲዩብ ክፍት ሲያደርጉ ፊት ለፊት ላይ እንዲመጣላቸው ቡስት ያደርግላቸዋል ማለት ነው። ስለዚህ የምትሰሩ ቪዲዮ በሳምንት አንድ ወይንም በሳምንት ሁለት ከቻላችሁ ከዛ በላይ ግን በሳምንት ውስጥ አንድ ቪዲዮ ቢያንስ መፖስት መቻል አለባችሁ። አዳዲስ ጀማሪዎች እዚህ ጋር ጥሞና ያስፈልጋቸዋል። እናም ደግሞ ሌላ ቦታ የሰማችሁ እንዳለው ምን አለ ዩቲዩብ ላይ 5-6 ደቂቃ ቪዲዮ ሲሆን ብዙ ጊዜ ቫይራል አይወጣም ይባላል። እውነት ለመናገር የ5-6 ደቂቃ ቪዲዮ ዩቲዩብ አያበረታታም። ከ15 ደቂቃ በላይ ወይም ደግሞ 16 ደቂቃ ነው የሚባለው
በትላልቅ ዩቲዩበሮች አይታችሁ ከሆነ 16 ደቂቃ በቃ ከዛ አያንስም። ምክንያቱም ዩቲዩብ ከ16 ደቂቃ በላይ የሆነን ቪዲዮ በጣም ነው አፕሪሺየት የሚያደርገው ማለት ነው። ስለዛ እናንተም የምትሰሩትን ቪዲዮ እንዲረዝም ማድረግ ወይም ደግሞ የምትሰሩትን ነገር ሰዎች በጥሞና እንዲያዳምጡት ጣፈጥ አድርጋችሁ ሰርታችሁ ዲቴል ለማሳየት ሞክሩ የምትሰሩ ቪዲዮ ላይ ይላለው። እናም ደግሞ በተጨማሪ ዩቲዩብ አዳዲስ የጀመራችሁ ልጆች ሊንካችሁን ከዩቲዩብ ላይ የወሰዳችሁት ሰብስክራይብ ምናምን ለማስደረግ አትሞክሩ። ምክንያቱም ሰው እናንተን ፈልጎ የሚመጣው በስራችሁ ነው። ሊንኩን ሌላ ላይም ልካችሁ ምናምን ሰብስክራይብ ብታስደርጉ ብዙም ሰው መጥቶ ቪዲዮን የማየት ቻንስ አይኖረውም። ዝም ብሎ ሰብስክራይብ አድርጎ እናንተ ለማበረታት ሊወጣ ይችላል። እናም ደግሞ በተጨማሪ ዩቲዩብ ላይ ቪዲዮ አፕሎድ ስታደርጉ የሚከፈቱ ነገሮች ግራ የሚገባችሁ ልጆች ወይም ደግሞ እንዴት አድርገው ነው ዩቲዩብ ላይ ቪዲዮ ፖስት የሚደረገው የሚለቀቅበት መንገድ ይለያል ወይ ብላችሁ ግራ የምትጋቡ ከሆነ ወይም ደግሞ መንገዱ በትክክል ሌላ ቪዲዮ ላይ አይታችሁ ግን ዲቴል ያልገባችሁ ከሆነ እዚህ ቪዲዮ ስር ኮመንት ላይ ቪዲዮ እንዴት አፕሎድ እናደርጋለን ዲቴል አሳየም ብላችሁ ኮመንት ጻፉልኝና እናንተ የጻፋችሁትን ኮመንት አይቼ ብዙ ሰው የሚጠይቅ ከሆነ እንዴት ቪዲዮ በትክክል ዩቲዩብ ላይ አፕሎድ እንደምታደርጉ አሳያችኋለሁ ማለት ነው። እሺ በቀጣይ ቪዲዮ ስለምን እንድሰራላችሁ ትፈልጋላችሁ ኮመንት ላይ አስፍሩልኝና ወደ እናንተ የማቀርበው ይሆናል ማለት ነው። እና ይሄንን ነው የምለው። ለዛሬ ይሄን ይመስላል ያለን ቆይታ። አመሰግናለሁ። እንግዲህ በሌላ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ። አሰራር የምን የዩቲዩብ እናም ደግሞ አይደለም ቆይ